እንግዲህ ዮሐንስን ብዙዎቻችን እናስታውሳለን ብለን እናስባለን በዚህ በቅዳሜ ከሰዓት እናቱን ፍለጋ መጥቶ ነበር ከዛም በኋላ ከጎረቤት ሀገር ከሶማሊያ ከሃርጌሳ አካባቢ የመጡ እናቱ ነኝ ብለው እዚህ መጣው ነበር ምን ይመስል እንደነበር ያን ነገር አይተን እንመለስና ከዛ ዮሐንስ የሰማው ነገር ካለ አብረን እናያለን እንግዲህ እናቴ ከተፋች አሁን 23 አመት ሆኗታል ተወልጄ ያደኩት አምባሰል ነው ደቡብ ወሎ ግሸን ማርያም አሁን ምኖረው ቃልቲ ነው ለምዝቄራ ወንድሙ አለ የማ የናቴ እሺ ይዟት መጣ እንዳጋጣሚ ከአባቴ ጋር ተጋጭታ ነበር መጣች እሱ ጋር መጣች 3 ወር ብሎ አልቆየች ከአያቴ ጋር ነው የተወሰነ ጊዜ ያደኩት ከዛ በኋላ ያለው እስከ አሁን ካለውበት ህይወት እስከምገባ ድረስ በቃ የሚከብድ ህይወት ነው ያሳለፍኩት የድሮ ታሪክ ያስታውሳሉ ግሸን ይያሉ አራስ ሲሆን በሽታ የተመረኝ በሽታ እንዳለብኝ ማንም አያውቅም ወጣው የት እንዳይወርኩ አላውቅም ሰው ነው ይዞ ወደ ባዳ ሀገር ይዞኝ ነው ጭንቅላቴ ተበጥጦ ነበር የሚያውቀው ነገር የለም ግን ትቼ መሄድን አውቃለሁ ግሸንን ያስታውሳሉ ግሸንን ተስተያይገሩ ትቼው መሄድን አውቃለሁ ያጫውታቸዋለሁ ቢል እኔ ምንም ያጫውታቸው ነገር የለም የሚያውቀው ነገር የለም ግን ወድጄ ትቼ መሄድን አውቃለሁ የስንት አመት ነበር ይዛኔ 3 ወር አመት ማልደረሰውም እንጂ ለማን አስቀመጡ ሀያቱ ለርሶ እናት ማን ይባላሉ ያስታውሳቸዋል የእናቶን ስም ያቱን ስም እኔ አላስታውስም የዮሐንስን አባት የርሶን ባለቤት ያስታውሳቸዋል አባቱ አላስታውስም እኔ ልትቼ መሄድ ብቻ ነው ማስታውሰው የት ነበር ተተው ሄዱት ወሎ የርሶ ስም ገነት ነው እንዴ ገነት እሱን ሲያዩት ምን ተሰማው እንዴ በጣም ለምን አይሰማኝ ልጅ አይደል እንዴ ለምን አይሰማኝ ልጄ ወልጄ ሄርኩ ሜዳ ላይ ትቼ እናቴ ለምን አይሰማኝ በዱንያ ላይ አለ ብዬ አላሰብኩም እንጂ ፎቶዋን በየቀኑ ስለማየው ማለት ነው በቃ እናቴ ብሏል መሰለችኝ እውነቱን ስነግር እንደገና ደግሞ እዛም አማርኛም እንደዛ አቀላጥፋ የምትናገር ነችና እንደዚህ ሳያት ሁሉ እናቴ መሰለችኝ ምክንያቱም ፎቶ ላይ ታያታል እንግዲህ ዛኔ ገጠሩና ነው ያን ፎቶ የተነሳችው እንደዚህኝ ሳያት ደግሞ እናቴ ሙሉ መሰለችኝም ሌላ አገር እና ደግሞ እውነቱን ሰነልብ ሁሉ አልደነገጠም ለምን ነው አላውቅም ለማንኛውም አንዳንድ መረጃዎች ተመሳሳይ መረጃዎች አሉ አንዳንዶቹ ደግሞ የራቁም ይመስላሉ ስለዚህ ዘገነት እንዳልሽው የዲኤንኤ ምርመራ ነው ይሄን ሊዳኘን የሚችለው ስለዚህ የዲኤንኤ ምርመራ ማድረግ ግዴታ ያስፈልጋል ማለት ነው ለዮሐንስም እንግዲህ ለወይዘሮ ገነትም ለቤተሰብ ሁሉ ከዲኤንኤው በኋላ መልካም ውጤት እንዲገጥማችሁ እንመኝላችኋለን ፕሮግራሙን እንግዲህ ለማስታወስ ያህል ጥቂት ተከታትለን ተመልሰናል ዮሐንስን እንግዲህ ለሶስተኛ ጊዜ ማለት ነው ወደ ስቱዲዮ ስንጋብዘው በቅድሚያ እንኳን ደህና መጣ ዮሐንስ እንኳን ደህና ቆያችሁ ከዚህ ቀደም እናትን ፍለጋ ያደረግነው ቆይታ አለ ከዛ በኋላ እናት ነኝ ያሉ ሰው ደግሞ ከወደ ሶማሌላንድ በርበራ አካባቢ በብዙ ጣውረድ እዚህ ስቱዲዮአችን ተገኝተው ነበር እኔ ነኝ እናቱ ብለው መጥተው ነበር ያደረግነው ቆይታ አለ አሁን ደግሞ ያው የዛኔ ዲኤንኤ ውጤት ስለሚያስፈልግ የግድ ትንሽ ግራም ያጋቡ ነገሮች ስለነበሩ የዲኤንኤ ውጤት ተልቆ አንድ ወር ሆኗት የዲኤንኤ ውጤቱ መጥቷል ማለት ነው እሱን እንግዲህ በጋራ ምን ሰማው ነው የሚሆነው ከዛ ፊት ግን ዮሐንስ እንዴት ነህ አንተ ደህና ነህ ወይ እግዚአብሔር ይመስገን አለን ከዛ በኋላ እንግዲህ ይኖራሉ የተለያዩ ነገሮች አይደለ አሁን ውጤቱ መጥቷልና ስሜትህን እስኪ አጋራን እኔ በቃ ምንም የተሪስ የለኝም ብቻ ግን አሁን እዚህ ከመጣሁ በኋላ እንደውም የሆነ ፍርሃት የተሰማኝ ነበር እየፈራሁ ነበር ለምን ሰው አሁን የሚያቀኝ ሰው ምናምን መንገድ ላይ የሚያቀኝ ሰው ጓደኞች ግማሹ ናት ይላል ግማሹ አይደለችም ይላል እኔም አይደለም ከሚሉ ሰዎች መካከል ነበርኩኝ የሚገርምሽ ነገር አንዷ አይታው አጎቴ ሚስት ነች ቁርጥ ራስ ነች እናት ነች እሷ አንተን ነው መስለው በቃ ሁሉ በቃ
ቤት የምጠብቀው አሁን ቤት እሷ የዛሬ ልጅ ክርስትና ነውና ሁሉ ሰው እየጠበቀኝ ነው ቤት ማለት ነው። በጣም ተሰብስቦ ቤተሰብ የራስ ያሉት ምናምን ጓደኞቼ ነው ሁሉ ምናምን ጠርቼ ቤት ናቸው ያሉት እና ብቻዬን የመጣሁትም ለዛ ነው። እና ብዙ ሰው ነው የሚጠብቀው በጣም ብዙ ሰው ታሪኩ ምን ታሪክ ለይት ያለ ስለሆነ በዩኒቨርሲቲ የሚያየው ሰው የሚያቀኝም የማያቀኝም በቃ በተስፋ ነው የሚጠብቀው። ታሪኩ በየቀኑ ሰው ይጠይቀኛል የሚያቀኝም የማያቀኝም ያየው ሰው ጆኒ ብሎ እንዴት ነው ያ ነገር አልደረሰም ሁሉ ይለኛል። ብዙ በጉጉት ነው እኛም በጣም በጉጉት ነው የጠበቅነው። የሰዎች ማፋለግ ጉዳዮች ላይ ሰዎች ዩቲዩብ ላይ ኢቢኤስቲቪ ወርልድ ዋይድ ያንተን ውጤት ነው የሚጠይቁት። ይሄን ቤተሰብ ምን ደረሰ እንኳን አይደለም በማፋለጉ በሌሎች የኢቢኤስ ፕሮግራሞች ላይ ሁሉ ገብተው ኮሜንት ላይ ምን ደረሰ ዛሬ ስራ ላይ ሁሉ በቃ ማለት ጆኒ እንዴት ነው ያ ነገር ምናምን ሲል ድንግጥ እላለሁ ማለት ነው። ገና ነው እየጠበቅኩ ነው ማለት ነው። እግዚአብሔር ነው የሚያውቀው መብራን ተርዳህ በቃ እንደዚህ እና ሰው ደስ ይላል ተስፋ ነው የሚሰጥሽ። እኔም ደግሞ ተስፋ ስለማቆርጥ ከፈጣሪ ግን እንግዲህ ፈጣሪ ያለው ነው መልካም። በዚህ አጋጣሚ ምናልባት እንግዲህ በሰዓቱ እናት ነኝ ብለው እዚህ ስቱዲዮ ከኛ ጋር የመጡት አሁን መምጣት ያልቻሉት ከቦታው ርቀትም ነው አንጻር ያው ሶማሌላንድ ወደ ሀርጌሳ አካባቢ የዛኔም በጣም ብዙ ችግሮች ነበሩ። የዲኤንኤ ውጤት ሲከፈት በእርግጥ እሳቸውም እዚህ መኖር ነበረባቸው። ያልመጡት ግን በዛ ምክንያት ነው የሚለውን ለመግለጽ ነው። ምንም ይሆን ይመስላል? ምን ትጠብቃለህ? እንጃ ይከብዳል። እንግዲህ መብራን ያለችው ነው። በወቅቱ የነበረህን ስሜት ሁላችንም እናስታውሳለን። ያው አይደለችም ወደሚለው ነገር ነበር። በብዙ ምክንያት የራስ ምክንያቶች ነበሩ። ፎቶ አለመመሳሰል ሊሆን ይችላል። ልብ ያልደነገጠም ያልካቸው ነገሮች ነበሩ። ታሪኩ የዛ አካባቢ ሰው ላትሆን ይችላል ብዙ ነገር እና አንተ አይደለችም ወደሚለው ነገር እንግዲህ እኛ ምንም የምናውቀው ነገር የለም ውጤቱ ስለመጣ። እስቲ ዮኒ እንግዲህ ያው እንግዲህ ልምድ አለ ብዬ ቸር ያሰማል ልምድ ስላለ እንትን በለው ግን ዮኒ አፍጥነው። እሺ በዚህ ቻናል ሰስፔንስ አላርገው። አዎ